ምንድነው ያልከው? ሻይ አለ፣ ማኪያቶ አለ፣ እስፕሬስ አለ። ለምንድን ነው አለ የምትለው? አሃ ማብራት አለ፣ ዳኛ አለ፣ ሁሉ ነገር ሳለ ነው። ሻይ አለ፣ ቡና አለ፣ ወተት አለ ይለኛል። እድል አለ አይደል እንዴ? እኮ ስላለ ነው ሻይም ቡናም ወተትም አለ። ደገመችው። በጣም ይገርማል። እሺ የካፌውን አስተዳዳሪ ጥሪ ፕሊዝ፣ ባስቸኳይ። ባሻልክበት ልጥራ? ባስቸኳይ። ይኸውልሽ የእኔ ቆንጆ ጋሽ ያልክበት በጣም ቢዚ ነው። ከውጭ ሀገራት ካፌዎች ጋር እየተጻጻፈ ከብራዚል ከቬንዙዌላ አይደል ከድራፍት ጋር የተጻጻፉ እየተጻጻፉ ቢዚ ናቸው። እኛ እንታዘዝሽ። whatever ግን ለምንድን ነው በወንድ ጾታ የምትጠራው? ማን ነው እሱ? ለምንድን ነው ሻይ አለች ቡና አለች ወተት አለች የማትሉት? this is gender discrimination እኮ። ጀንደር ሚስትሬሽን። እሺ ቆንጆ እናስተካክላለን። ቡና አለች ሻይ አለች ወተት አለች ምን ትምጣልሽ? ጋሽ ያልክበት ልጥራት? ለምንድን ነው ሻይ አለ ቡና አለ ወተት አለ አለ እኮ። ያስጨርሱን አንዴ ያስጨርሱን። ለምንድን ነው ሻይ አለች ቡና አለች ወተት አለች የሚባለው? እኛም እኮ ይሰማናል አይደል እንዴ? ይሰማናል። በጣም ነው የሚሰማን። እኔ እኮ እዚህ ሀገር እኮ እኔ ምን እንደማደርግ አላውቅም። ተሰማን እኛ ሴቶች። አሁን ምን ትምጣላችሁ? ለእኔ ስፕሬስ ትምጣልኝ። ስፕሬስ ትምጣልኝ። እሺ ትምጣልኝ። ለእኔ ቆንጆ ወተት ትምጣልኝ። እሺ ማነሽ ዳኜ? አንዲት ስፕሪሲት እና አንዲት ሴት ወተት ተያይዘ ትምጣልሽ። እንዴት እናውራ ጎበዝ? ትመጣለች። ግን የእኔ ስኳር እንዳይኖርም። ስኳር በወንድ ስኳሪቷ የሴቶችን ትግል ሴቶች ራሳቸው ግንባር ቀደም ሆኖ ካልመሩት ማን ይመራዋል? የጾታ እኩልነት አምጣለች። ትመጣለች።